እናመሰግናለን። ባለፈው ቤዚክ ኦፍ ጂኦሜትሪን አሳይቻችኋለሁ ወይም ደግሞ አስረድቻችኋለሁ። ቤዚክ ኦፍ ጂኦሜትሪ የሚባሉት ፖይንት፣ ከዛ ደግሞ ላይን፣ ፖይንት እና ላይን ናቸው። ላይን ደግሞ ላይን ሴግመንት ሬይ እና ላይን ተብሎ ይከፈላል ማለት ነው። ዛሬ ደግሞ ከሱ ቀጥሎ እናያለን። እነኝህን ከተረዳችሁ በኋላ ቀጣይ ደግሞ የሚመጣው አንግል ይባላል። ጂኦሜትሪ ላይ ምን ይባላል? አንግል ይባላል። አንግል ማለት ሁለት ጨረሮች የጋራ ፖይንት ኖሯቸው የሚፈጥሩት ማለት ነው። እዚች ጋር ልክ እንደዚች it is A, it is B, it is C። ሁለት መስመሮች ለዚህ ሲገናኝ በመካከላቸው ይፈጠራል አንግል። ይሄ ምን ይባላል? አንግል ይባላል ማለት ነው። ከመስመር ቀጥሎ ያለው የጂኦሜትሪ ፓርት አንግል ይባላል። ሌላኛው ደግሞ ቨርቴክስ ቨርቴክስ የምትባለው ደግሞ እቺኛው ፖይንት ናት። ሁለቱ ምን ያሉባት የተገናኙባት ማለት ነው። እዚህ ጋር ለምሳሌ እነኚህ ማርከሮች ቢኖሩኝ ሁለቱን ጫፍ ላይ እንደዚህ ባገናኝ እቺኛው ፖይንት ምን ትባላለች? ቨርቴክስ ትባላለች። ሁለቱ የተገናኙበት በሁለቱ በዚህና በዚህ መካከል ደግሞ ያለው በሁለቱ መካከል ደግሞ ያለው አንግል ይባላል ማለት ነው። ይሄኛው ቤዚክ ጂኦሜትሪ ፓርት ነው። ሌላው እነኚህ ላይኖች ደግሞ እዚህ ጋር ሁለቱ ሲገናኙ ሰሩ አንግል ሰሩ ማለት ነው። ሌላው የላይን አይነት ሁለት ላይኖች ደግሞ ልክ እንደዚህ ቢቀመጡ እያያችሁ እንደዚህ ቢቀመጡ እነኚህ ሁለት ላይኖች በመካከላቸው ያለው ርቀት ተመሳሳይ ነው። ስለዚህ እየቀጠሉ ነው የሚሄዱት ጎን ለጎን። ወደዚህ ኤክስቴንድ ብናደርገው በመካከላቸው ያለው ርቀት ተመሳሳይ ነው። እነኚህ ላይኖች ፓራላል ላይን ይባላሉ። ፓራላል ላይን ይባላሉ ወይም ደግሞ ትይዩ መስመሮች ማለት ነው። ጎን ለጎን ሁለቱ ሳይገናኙ ማለት ነው። ሌላው ደግሞ እነኚህ ሁለት መስመሮች ልክ እንደዚህ ቢሆኑ ይሄ ደግሞ ምን ይባላል? ኢንተርሴክቲንግ ላይን ይባላል ማለት ነው። ምክንያቱም ሁለቱ ላይኖች ምን አሉ? ተቆራረጡ ማለት ነው። በዚህ አያችሁ መጀመሪያ ነጥብ ነበረች፣ ከዛ ላይን ሴግመንት ሬይ ላይን እያለ ተከፋፈለ። ፓርት ላይ ስንመጣ ደግሞ እነኚህ ላይኖች ስናመጣ አንግል ፎርም ያደርጋሉ። በአንግላቸው ቨርቴክስ የሚባል ፖይንት አለ፣ ይሄኛው ፖይንት ማለት ነው። ከዛ ደግሞ ላይኖች እንደዚህ ሲቀመጡ ፓራላል ላይን ይባላሉ። ሁለቱ እንደዚህ ደግሞ ሲቀሩ ኢንተርሴክት